በህይወት ውስጥ 24 ሰዓታት ብቻ ነው ያለህ። ስኬት የሚወሰነው እነዚህን 24 ሰዓታት እንዴት እንደምትጠቀምባቸው ካወክ ብቻ ነው። ሰው በጄፍ ቤዞስ እና ስለ ዋረን በፌት ስለ ኤለን መስክ ብዙ ያወራሉ። አድምጠኝ። ምን ያህል ገንዘብ ብታፈራ በቀን 24 ሰዓታት ብቻ ነው ያለህ። በጄፍ እና በኪሱ ባዶ በሆነ ሰው መካከል ያለው ልዩነት ቢኖር ጄፍ ቤዞስ የእሱን 24 ሰዓታት በጥበብ ይጠቀማል። ያ ብቻ ነው። 24 ሰዓታት ብቻ ነው ያለህ። ድሃ ብትሆን ድህነት ውስጥ ብታድግም ግድ የለኝም። ሀብታም ብትሆን በሀብታም ቤተሰብ ውስጥ ብታድግ ግድ የለኝም። ኮሌጅ ብትሆንም ባትሆንም እኔ ግድ የለኝም። 24 ሰዓታት ብቻ ነው ያለ። እኔ ራሴ በትክክል ያደረኩት ነገር በዚህ መንገድ ነው። ሁለተኛ ደረጃ ትምህርት ቤት ተነስቼ ከ6 ወር ባነሰ ጊዜ ውስጥ 6000 መጽሐፍትን መሸጥ ችያለሁ። በእነዚህ 24 ሰዓታት ውስጥ ምን እንደተፈጠረ ልንገር። ከራሴ ጋር ስነጋገር ነበር። በል ወንድሜ፣ በቀሪው ህይወትህ ድሃ ልትሆን ነውና 24 ሰዓታትን መቆጣጠር አለብህ። እኔ ካንተ የምፈልገው ያን ብቻ ነው። 24 ሰዓታት የጊዜን ሰሌዳ ብትነግረኝ ስለ ህይወትህ ሁሉን ነገር ልነግርህ እችላለሁ። ያንን እንዳየው አድርገኝ። ያንን የጊዜ ሰሌዳ በአግባቡ ከተከበርክ ከ5 ዓመታት በኋላ የት ልደርስ እንደምትችል ልነግርህ እችላለሁ። ከ10 ዓመታት በኋላ የት ልደርስ እንደምትችል ልነግርህ እችላለሁ። ከ20 ዓመታት በኋላ የት ልደርስ እንደምትችል ልነግርህ እችላለሁ።